ቤታችሁ አይሸበርም ምን ይሻላል ስትይ አየው በጎን ነው ነካርና ቤቴ አይሸበርም በለው እስቲ አታልቅሽ ተነሺ አታልቅሽ ይሄን ድምጽ ስሚ ቤታችሁ አይሸበርም አሜን ሃሌሉያ አንድ እግዚአብሔር የጤንነት መልስ ሰጣለሁ አሜን ሁለት ነገራቸውን ወደ ጉብ ይቀይራሉ አሜን ገረመኝ ጌታ እንደዚህ አለኝ ቤታችሁ አይሸበርም አሜን ተናገረኝ እያልኩት ነው አንድ ቤታችሁ አይሸበርም አሜን ነይ አላወቀችም እንጂ እግዚአብሔር ለእናንተ ያዘጋጀው ባጀት አለ አሜን አሜን ሃሌሉያ ከማን ጋር ነው የመጣሽው ተባለቤት የት አለ አንተ ነህ ና አረነ መጣ ዛሬ ከትላንት ወዲያ ነው መጣ ነው ወደዚህ ከተማ ቆይ አሁን የሱ አባት ታሞ ነው የመጣችው ካረር የመጣችው ዋናውን አማቼ ለመጠየቅ ስለታመመ ስሚ እግዚአብሔር እንዲያለኝ 2019 ላይ ጽድት ያለ መኪና ስላሳየኝ ድጋሚ ሹፌር መምህር ነው ዳይሬክተር ነው በትምህርት ቤት ግን እኔ መኪና ነው በቃ አሽከረክራለሁ በዚህ አመት ቀጣይ አመት በቃ እኔ መኪና ማሽከረክር ይመስል እንደዚህ ያልክ ነው ቀጣይ አመት ብቻ ፈቃድ አወጣለሁ ያልኩ ነው በፊልሚታቸው 2019 ላይ እነሱ ያወጡት ንግድ እግዚአብሔር ነው አሳየ አቦ ለዘላ ያው አንተ አሁን ባወጣው እቅድ ላይ አንድ ቃል አወጣለሁ በኢየሱስም ይሳካሃል አባትሽ በጣም ታሞ ነው ያለው ታሟል ወደ ካንሰር እየሄደበት ወደ ካንሰር እየሄደ ነው ተባለ ግን አሁን እሱ ቆይ ከነስም እንጂ እኔ አሁን ለሱ መጸለይ ይፈልጋለሁ እሱ በጌታ አይደለም በጌታ ስላልሆነ ደንግጠሻል ፈርተሻል ግን እንደምን አልከሽ የኔ ውሃናት ታደርሻለሽ አደርስ በእውነት ሄዳለሁ በእውነት ተመልሼ ያለው አሁን እናቴ ጋር ደብረ ዘይት ነኝ አንድ ላይ አይደሉም ከሱ ጋር አንቺ ብቻ ተመልሰሽ ነይና ይኛለኝ እና እነሱን አታስቸግሬ ያለኝ እንደዛ ነው ያለው እንቺ እቺን ውሃ እስከዛ እንዳነኪ ኡፍ አንተ ታምራትን ስራ ሁለተኛ ቆይ እስቲ አሜን አለን ጌታ የአባትሽን ታሪክ የአባትሽን ፋይል ሊዘጋ የተነሳው መንፈስ እግዚአብሔር ይመታለው አለ አሜን አሜን ሁለተኛ በዛ አባትሽን ካየው በኋላ ቲ አልፋቤት አየው ቢ አልፋቤት አየው ቱታ ባሳ ምናምን ቱሉ ባብሳ አለን ጌታ በዚህ ሰውየው ላይ የተነሳው አጀንዳ ይቀዳለው አለ አሜን እዛ አካባቢ ማን ነው አንተ ሳታቅ ባንተ ዙሪያ የተጻፈ አጀንዳ ካለ በኢየሱስም ይቀዳሃለሁ በኢየሱስም ቀደድኮ ቱሉ ባሳ ቱሉ ባብሳ ያው ቲቢ ያየው ከዚህ ሳጅሙል ጸልያው ላንተ ባስብከው ቂድ ላይ እግዚአብሔር ጣልቃ ይገባሃል አሜን አለ እግዚአብሔር የናንተን ስኬት ወደ እጃችሁ አስገባል አሜን በሚቀጥለው አመት እስካሁን እየጠየቃችሁ የቆያችሁን የ13 አመት ምርኮ ይመልሳል አሜን የስንት አመት አለ 13 እሱ ከተገናኘ ስንት አመት ከተጋባችሁ ስንት አመት ነው 13 የ13 አመቱን የናንተን ምርኮ ይመለሳል አሜን 14ኛው አመት ለናንተ የመኪና አመት ነው አሜን አንካ የራስን ኒዳ ሄድ በሰላም እዚህ ጉባኤ ውስጥ አንድ አደገኛ መንፈስ ነው ማየው ደሙ ሱ ይሄ ሽንቱ ወደ ደም የተቀየረ ሰው ቶሎ በእግር ይቆም አታልቅስና አታልቅስ 72 ሰዓት ብቻ ነው ማየው 72 ሰዓት በኋላ ይሄን ልጅ የሚያውቁ ጓደኞች ዘመዶች ሁሉ አስከሬን እንዲያገኙ አሁን ደም የሸነክ ነው አይደለም እስቲ እኔ አሁን እዚህ አሁን ጸልያለሁ እዚህ አሁን ቆመሽ ሽንት ቤት ሄደ ኖርማል ተሸናል እስቲ አሜን እሱ ብቻ አይደለም የሞቱ ሰዎች አንተ ጋር የመጡ ያስቸግራሉ በህሊም የሞተ ሰው ይመጣል ሁሉ ቀን ማታ ያስቸግራሉ የሞቱ ሰዎች ጋር ነው የምታደራው 72 ሰዓት ነው ያየው ከ72 ሰዓት በኋላ ማን ነው ይሞተው ብዬ ስለጠየቅ አዲሱ ነው
72 ሰዓት ብቻ ቀርቶ እያለ አሁን በ5 ደቂቃ ውስጥ ኢየሱስ ጣልቃ ይገባሃል። እዚህ ግባ ልጸልይ ወይ ጠላት አንድ ሳምንት በኋላ ታብዳለህ ብሎ እያለ እግዚአብሔር በ1 ሰዓት ውስጥ አሁን ጣልቃ ይገባሃል። በ2 ሰዓት ውስጥ መካከል ጣልቃ ይገባሃል። ዳዊት እንደተናገረ በእኔና በሞት መካከል አንድ እርምጃ ቀርቶ እያለ እግዚአብሔር መጣ እንዳለ በኢየሱስ ክርስቶስ በእናንተ ጉዳይ ላይ እግዚአብሔር ጣልቃ ይገባሃል። በጤንነታችሁ ጉዳይ ላይ እግዚአብሔር ጣልቃ ይገባሃል። በኢየሱስም እግዚአብሔር ጣልቃ ይገባል። 72 ሰዓት ቀርቶ እያለ አሁን ጉድ ሊሆን ነው። አንድ ዋስጠኝ አሜን ነው ወይ? ስትመጣ ደም ሽንት ነው የመጣው። አልቅሰ የገዛኛ አምላክ ያያል አይም ይሰማል አይሰማም? እኔ ከነስሜ ካላገኘ እኔ ዛሬ ወይ እሞታለሁ ወይ ዳግም ቸርች አልገባም ነው ያልከው። ሁለተኛ ቸርች አልመጣም ነው ያለው። ከነስሜ ካላገኘ እኔ ዳግም ወደ ቸርች አልገባም ብሎ ተስፋ ቆርጦ ነው የመጣው። አንተ አሳይተኛል። ይሄን ዋ እንደጠጣ ሽንቱ ኖርማል ይሁን። በዚህ ሰው ላይ የታወጀው 72 ሰዓት ቀጠሮ ይሻር። ማናሱካ ስለሰማኝ አመሰግናለሁ። ጠብቁኝ። ገለበጥኩ አባቴ ገለበጥኩ እያሉ ነኝ። ገለበጥኩ ደግሞ ተገለበጠ ያለኝ ተገለበጠ። የሞት አዋጅ ተገለበጠ። የ72 ሰዓት ቀጥረው ተገለበጠ። የ72 ሰዓት ቀጥረው ተገለበጠ። ሲያዙና ተገለበጠ በል አንሱት። ቬካስ ሎቫና ታካታላዲናስ ተነስ ና ሂድሽና ደም ከሆነ ያያለሁ። ልዩ ነው ሰላሜ ልዩ ነው ደስታዬ ኢየሱስ ሲገባ ከቤቴ አመረኝወት። አሜን ነው ወይ? እስቲ አንሱ አሜን በል። ስንት ቀን ነው ደም የሸናው? 3 ቀን። አሁን ምን አለ? የለም ደም የለም። ረቢ ሸብቱ አንድ ሰው ወይ ግሩ ቆሞ ለጌታ አቤት አቤት። አባ ስንት ቀን ነው ደም የሸናው? 3 ቀን። አሁን 5 ደቂቃ ውስጥ ደም አለ? የለም ምንም። ኖርማል ሽንት ነው። አዎ የ72 ሰዓት ቀጠሮ የሞት ቀጠሮ ተቀይሮ 3 ቀን ሙሉ ደም የሸና እያለቀሰ ይመጣ ልጅ እዚህ አሁን ተፈውሶ ወደ ቤቱ በደስታ ከተመለሰ ላንተ ልጸልይ ወይ? ልጸልይ እታ ልጅ ይሄን እጅ ከዛሬ ጀምሮ በኢየሱስ የመብት እጅ ያርጋል። የመብት እጅ ያርጋል። ዳግም ያንተ ጉዳይ አይበላሽም። ጤንነቴ አይበላሽም። በረከቴ አይበላሽም። አንድ ሰው ትልቅ እልልታና ፉጨት ለጌታ ሰጥቶ መቀመጥ ይቻላል። አሜን ነው ወይ? አዲሱ እንኳን ደስ አለ። ደስ ብሏል። በቃ እየሳቅ ሄድ ወደ ሀገር። ለሂዳር ወር የተቀጠረው ቀጠሮ እግዚአብሔር አፈርሳለሁ አለ። የምን ወር አልኩ? ለሂዳር ወር 2019 ለሂዳር ወር የተቀጠረው ቀጠሮ አሜን አፈርሳለሁ አለ። አሜን። ስንት ቤት አለ ላንተ? አንድ ቤት ነው ያለው። ገጠር ነው ከተማ? ከተማ ነው ያለው። አንድ ብቻ? አዎ። ግን አቹ ካማ አድላቫሳ አቱ ካባሳ አዲጃላዶናስ አማተልም። አሜን። ላንተ እርባታ እንደሚኖር ታውቃለህ አንተ? ሰርቼ ነበርኩ በፊት። የሰው ነው የሰራው። እና እኔ ጋር ኢየሱስን እያያችሁ የቆያችሁበት ጊዜ ይበቃሃል። አሜን። ወይኔ ወይ ኢየሱስን እያገዛችሁ የቆያችሁበት ጊዜ ይበቃሃል። አሁን የራሳችሁ ጊዜ ደርሷል። አሁን የራሳችሁ ሰዓት ደርሷል። አሁን የራሳችሁ ሲዝን ደርሷል። አሁን የራሳችሁ ጊዜ ደርሷል። ድምጽ ገባር የራሳ ጊዜ ደርሶኛል በል እስቲ። ሰማይ ሰይጣን አንተ ቅድም ይተ እንዳለች አባቴ በካንሰር እንድሞት
ወደ ካንሰር ተቀይሮ ምናምን አለች። ሰይጣን አንተ በካንሰር እንድትሞት እያወጀ ነው። እኔ ደግሞ የሱን ዓላማ አፈርሳለሁ። ሄዳር ወር ላይ ላንተ የአደጋና የዋጪ ጊዜ ሳይሆን የገቢ ጊዜ ያደርጋል። አሜን። 2019 ሂዳር ላይ ቀጥሮ እግዚአብሔር አሳየኝ። ሂዳር 2019 ሂዳር የሚባለው ወር ውስጥ እሱ የያዘው አጀንዳ እኔ ዛሬ ሐምሌ 2018 ላይ ሆኜ አፈርሳለሁ። አሜን። እስቲ አሜን አሜን። ምንድነው ወጋው? እግሪ እግሬ ላይ ትንሽ አብጦ ነበረ። ከዛም ተቆረጠ። ጣቱ ተቆርጧል። ያ ሰበብ አድርጎ ሰይጣን ከሂዳር ወር ጀምሮ ቦታው ታማሚ ሆኖ ወደ ካንሰር እንዲቀየር ብሎ እያወጀ ነው። አንድ ዋስተኝ አነ ወደ በረከት ይቀይራል። አብጦ ደም ወጥቶ ነው የተቆረጠው። እንካ ያዝ። ደግሞ እኔ ብዬ ነው የምጸልየው። የምትፈልገው ምንድን ነው አንተ? ቆይ የምትመኘው መኪና ነው። እኛው በእውነት እውነቴ ነው። በራሴ ገንዘብ ነው ወይስ በባለቤቴ ገንዘብ? በሁለታችሁም ቢሆን ይችላል። እሷ ውጪ ናት፣ አንተ ኢትዮጵያ። ሄክ ባክ ሆኗል። ቆይ እናንተ እዚች ከሰው ጋር ለመደባደብ ቀጥሮ የያዘው ማን ነው? አባ ከየት ነው የመጣው? ከዱከም ዛሬ ነው የመጣው? መተ ነበርክ? እንዲህ በል እስቲ ከኔ ጋር እጅ ወደ ላይ ከፍ አድርግና ጌታ ሆይ ይሄ በኔ ኪስ ውስጥ ያለው መንጃ ፍቃድ ከኔው ኪስ ያለው መንጃ ፍቃድ ወይ ስራ ላይ ይዋል ወይ ይዋል። አምጣ መንጃ ፍቃድ። አባ ልጸልይ? አንድ ዋስተኝ ትመሰክራለህ? አዎ ነው። አዋ እዚህ የወሰነ ሰው ይሻላል። ስትወስን እግዚአብሔር አሪፍ አስተላለብኝ ይዘህ መጥቻለሁ። ምን ብለህ ነው የጋበዝከው? ምን ብለህ ነው የጋበዝከው? አሪፍ አስተር አለ ብለህ እንደ አሪፍ አስተር አለ ለካ ና አሪፍ አስተር አለ። እስቲ አሜን። እሰይ አትሉም? መንጃ ፍቃድ አለ ለሱ። ስራው ይበላሻል። በቀን መኪና ይዛ ይለቃል። በቃ መኪናው ይለቃል። እኔ አንተን ኮንስትራክሽን ስራ ላይ ላስገባልህ? አስገባልህ? አምጣ መንጃ አንተም ታዲያ አሪፍ አስተር ጋር መጥቶ እንዴት ባዶ ይመለሳል? መስፍን ሂዝቅኤል ሁለታችሁ ታምራት ታገኛላችሁ። አሜን። የሚገርም ነገር አሜን። አላቪ ካሶታቻ ካታላዲናስ አንጽሮ ተጸልያለሁ። ከዛሬ ጀምሮ ሁለታችሁም በስራ ቢዚ ትሆናላችሁ። አሜን። እግዚአብሔር አለኝ የስራ በር ከፍቻለሁ አለኝ። አሜን። ከዛሬ ጀምሮ የእናንተ በር በማንም አይዘጋም። አሜን። ደጃችሁ በማንም አይዘጋም። አሜን። ይሄ መንጃ ፍቃድ ማይቋረጥ ስራ እንዲያገኝ አሜን። በኢየሱስ ስም ይሄ ያንተ ደግሞ በጣም ትልቅ ቦታ እንዲደርስ አውጄሃለሁ። ታምራት ሆኗል። ሁለተኛ ደግሞ ላንተ ያው ምርጥ የማሳ ስራ ነው ማየው። አምጣ እንጂ ቀጥል። አንዲ ሴት አያታለሁ። በጣም ታመሻል። ህመሙ ከውስጥ አልፎ ወደ ጡት እየመጣ ነው። ነይ ቶሎ በይ። በጣም ያቃጥልሻል። ከዚህ በላይ ሰውነት ያለው ከዛ ጡቱ እዚህ ታች በኩል ስትያዢ እንዳበጠ ቁስል እንዳለ ነው የሚሆነው። ሰውነት ከዚህ በላይ በቃ ሙሉ በሙሉ አንድ ዋልተን ወንዴ ባለቤት የት ነው ያለው? ስራ ቦታ ነው። ለምን ትጣላላችሁ? ምን ነው? ለምን ትደባደባላችሁ? ምስኪን ናችሁ።
እስቲ አሜን። የኔ ጌታ ጡትን ብቻ አያሳይም፣ ድብድባም ያሳያል። እስቲ አሜን። አንቺ ምላሳም ነሽ፣ እሱ ደግሞ አይሰማሽም። አንቺም አደገኛ ጦር ነው የምትወረውሪው፣ እሱም አይሰማም። ግን እጸልያለሁ። ያንቺ ትዳር እኮ ሊፈርስ ነው። ግን እጸልያለሁ። ምን ነው ውሸት ነው እንደማወራው? እውነት ነው። ታዲያስ እንጂ ያልሽ ይኸውልህ፣ መጀመሪያ ጤንነትሽን ፈውሻለሁ፣ ሁለተኛ ምላስሽን ፈውሻለሁ። ሂጂ። እንዴት ደስ እንደሚለኝ ሲፈወስ። እስቲ አሜን። እግዚአብሔር ለአንተ ትልቅ በር ይከፍታል። አሜን። ምን ይሰማ? ሐዋሳ ይርጋለም ቀጥሎ ያለው ከተማ የት ነው? ጮኮ። ምን አለ እዛ? ኢላሰነኛ አቡ አንድ ሰው ለጌታ ክብር ይሰጣል። አሜን ነው ወይ? ሐዋሳ ይርጋለም ጮኮ። ይኸው ገብቻለሁ እኮ ይኸው እየገባሁ ነው። ጮኮ እየገባሁ ነው። ይኸው እየገባሁ ነው። ቆይ ጠብቀኝ አለኝ ጌታ። ነገርን አለ አሜን። ወደ ከፍታ አወጣሃለሁ። አሜን አሜን። የሚገርም ማለት ነው። አሜን እግዚአብሔር አሜን። በማንም የማይዘጋ ደጅ። አሜን። አንተ ያው ስማ፣ አንተ ከኢትዮጵያ ውጪ ነው የምትወጣው። አሜን። ለዚህ ሰው በድንገት ከኢትዮጵያ ውጪ ደብዳቤ ወደ እጁ ሲገባ አየሁ። አሜን አሜን። በድንገት አሜን። ሰው የለም፣ ዘመድ የለም፣ ጓደኛ የለም፣ ማንም እንደሌለ እያየሁ ነው። አሜን። 19 ዓመት ያዝ 19 ምን ይባል ባዶ ነው። አሁን ግን በድንገት ከኢትዮጵያ ውጪ አሜን። አንተ የፈለገው ከተማ ጻፍ፣ ወይ ደርፉር ጻፍ፣ ወይ ዱባይ ጻፍ። ዱባይ እግዚአብሔር አጸናለሁ አለኝ። አሜን። ተቀበልኩት። አጸናው አለኝ ጌታ። አሜን። ተከራክሮብኝ ነው። አንተ ዱባይ ቻንስ መጥቶ ነበር። የመጣ ቻንስ ያንተን ቻንስ ዘጉና አንድ ያው ቆይ ስማኝ ያንተ ቻንስ ዘጉና አንድ ገላና የሚባል ሰው ነው የሸኙት። እኔ አሁን ገላና ቦታ ላይ አለኝ ጌታ። አሜን። ዱባይ አለኝ። አሜን። ላንተ አለኝ። አሜን። በቅርቡ አለኝ። አሜን። አሳልፌ ሰጥቻለሁ። አሜን። ተቀበልኩት። እዚህ አካባቢ ሰው አለ በጌታ የሆነ ሰው ካለ የሆነ ቦታ ሊሸኝ። የጤሚዮስ ልጅ ከሰፈር መንደር ወጥቶ ሰዎች ከሚያውቁ ከልመና ቤታ ወጥቶ አይኑ እያየ ከብዙ ህዝብ ጋር ተከትለው እንደሄደ ከዛሬ ጀምሮ ተባርከህ ትከተላለህ። አቻቻቻቻ ተፈውሰህ ትከተላለህ። ተቀይረህ ትከተላለህ አለኝ ጌታ። ላንተ አለኝ ጌታ። አሜን። ያውልህ አሜን። ትልቅ ህንጻ። አሜን። አሁን አንተ ትንሽ ቤት ለመስራት እንኳን ታግለሃል። ወዮ አልቻልክም። የመንግስት ቤት ነኝ ያለው የኔ አይደለም። ኢየሱስ ነው። ልጆች የሚያርፉበት ቤት እኔ መቼ ነው ምስል እየገፋው ይሄ እኔ አይደለም፣ ይሄ አይደለም። የራሴ የሆነ ልጆቼ ገብቶ የሚወጡበት ቤት ፈልገሃል አይደል? ፈልጋለሁ። መኖሪያ ብቻ ሳይሆን ትልቅ ህንጻ። አሜን። ምን አገባኝ ነው ጌታ በል ይለኛል እላለሁ። ለዚህ ሰው ጌታ ተናገር አለኝ በኢየሱስ ክርስቶስ ስም። ይሄ ሰው ፊተኛ ሲሆን አይቻል፣ አንደኛ ሲሆን አይቻለሁ። ልባርክ። አንተም በኢየሱስም ከዚህ ሰዓት ጀምሮ ፊተኛ ሁን፣ አንደኛ ሁን። የሚገርም ማለት ነው። እግዚአብሔር ላንተ ያለ እስካሁን ሰዋት አይደለም። ከዚህ ከመቂ አካባቢ ሰው ያስነሳል። አሜን። ያንተ ማተም እንደዚህ ይፈታል። አሜን። ይወጣል። አሜን። ዱባይ አሜን። እኔ አምጣጂ አሰን ነው። አሜን። አሜን። እዚህ አካባቢ ማን ልባረካችሁ? አንተ ይኸውልህ ተባረከ። የውጭ ደብዳቤ ይዘህ እኔ ጋር የሆነ ደብዳቤ ስላየሁ የመጀመሪያው አምጣጂ ና አምጣጂ እንደው ልባርክና እንደዚህ አይነት በረከት ጨምርኩ። ስትሄድ ደስተኛ ሁን፣ ፊተኛ ሁን፣ አትያዝ። ቻው። እሺ የኢተ ልጅ ናት። የኢተ ልጅ ናት። ከየት ነው የመጣችው? ከጩኮ። በእውነት እሷም ከጩኮ? ይኸው ከጩኮ ልጆች ሊው ብላ መጣችን። በዘና መጣ ብያት መጣው። ምን ብለህ ነው የመጣት?
የእግዚአብሔር ዜና ታያለሽ። የእግዚአብሔር ዜና እዚህ ቤት ታያለሽ። ፈውስ አለ እዚህ ቤት ነው ታያለሽ። በርገም አለ ሰብር ያለው በኢየሱስ ቻው ሂድ ተበል ሂድ ልቀቃት 3 ጊዜ ባጆና ከውጣውጣ አንድ አትለቅም። አሁን ማዛው ብቻ ስማ። የኢየሱስ ደም ጨምሬያለሁ፣ ኃይል ጨምሬያለሁ። ታመጣው አያቷ እሺ ከአባቷ ዘመድ የመጣ አባቷ ማያውቅም እናቷ ማታውቅም ነው። አዋ አንተ ያሰርከው አዋ እናትየዋ ደግሞ አባትየውም ደግሞ ዶክተር ስለሆነ እነሱ የሚሉሽን ነገር እሺ ብለሽ ተቀበይ እንጂ ምክንያቱን እንዳታቆሚ ብሏት እነሱ ምንም በዛ ሰርኩ። አባትየዋ ማንም አይወዳትም። ለምን? ሰውን ስለሚወድ አይወዳትም። ወንድሞቹም ሊገሉ ያስባሉ። አይሳካ ስንት ቦታ እሷን ደግሞ በራሷ እጅ በቃ እኔ ከጓደኞቼ እኩል ለምንድን ነው የማልሆን ብላ እያለች ናት። ውጣ አልሞተችም። ምን አይነት የተረገመች እኔ አሁን ማዛው ብቻ ስማ። ዘመኑን በል ደግሞ ታውቃለህ፣ አያትየዋ የኔ መንፈስ አለሽ አንቺ ጋር አለ አያቷ። አዋ እሺ አትጨናነቂ አንቺ ላታ እንደ እሱ እንደዚህ ለምንድን ነው የሚላኝ ብላ ደም ጸሎት አርጌታ ስትወጣ ስትነሳ ላጋውጥ እያነገረች አይደለ ሲደነስ የሆነች። አሁን ስማ፣ አሁን እኔ ማዛው ብቻ ስማ። ህይወቷን በል ዘመኗን ጤንነቷን ለቅቄ ወደ ሲኦል እወርዳለሁ። በሶስተኛ ነው። አንድ ባይ ሁለት የመጨረሻ ከአያትሽ የመጣ መንፈስ ዛሬ አንድና መጨረሻ ተደገተ። አያትሽ የት ነው ያለችው? አያቴ ነው። የት ነው ያለው? ሰንተርያ ከጩንኮ ወደዛ ምንድን ነው የሚሰራው? ቃልቻ ምናምን ድሮ ያመልካል። ቃልቻ ያመልካል። አያትሽ? አያቴ ያመልካል። ከሱ ተከትሎ የመጣ መንፈስ ልጅነትሽ ሙሉ መድኃኒት ይዋጥሽ ይመተሻል። ዛሬ ነፃ ወጥተሻል። አሜን። ቤተሰቦቼ ግን አያውቁም። እኔ አገልጋይ ጋር ብዙ ጊዜ እከታተላለሁና ሄዳለሁ። አንቺ ትሄጃለሽ? ቤተሰቦቿስ? አለታ ወንዶም ሄጄ ከአያትሽ የመጣ መንፈስ እናትሽና አባትሽ የሚያውቅ መንፈስ አለ እሱ ነውና ሄደሽ ጠይቂ ስለኝ እኔ አላወኩም። እሺ ጠይቀ መልስልሃለሁ ብዬ ነበር። ሄጄ አያቴን ስጠይቃት እናቴ አባቱን ትቼ እናትየዋን ስጠይቃት ድሮ አዎ ያመልካሉ እነሱ ብላ ነገረች። ይሄ መንፈስ ደግሞ አንቺን አይችልም። አሜን። ዛሬ ነፃ ወጥተሻል። አሜን። ዘመንሽ ከተማ ውስጥም አያቴ ካገኘን ሰው ገንዘብ ምናምን ይሰጣል። እሱ ባወቀኝ ቦታ ሁሉ ላይ የኔ መንፈስ አንቺ ጋር አለ። አያትሽ ነው የምለው? አዎ። እና ምን አለች? የኔ መንፈስ አንቺ ጋር አለ ምንም አትሆኝም ይለኛል። አያችልሽ አልኳት። አያቷ አያቴ የአባቴ አባት ይለኛል። አትጨናነቂ የኔ መንፈስ አንቺ ጋር አለ አትጨናነቂ ይለኛል። እንደዛ ነው የምለው ሁሉ ጊዜ። እጅሽ አምጪ። ዳግም ይሄን ሰው አንቺ ሰላም ስትይ በሰውየው ላይ ያለው መንፈስ ጮህ ይወጣል። አሜን። ይሄ የቃልቻ መንፈስ የትውልድን አይምሮና የትውልድን በረከት የያዘ መንፈስ በኢየሱስም ካንቺ ዙሪያ ሰበርኩ። አሜን። ይሄ መንፈስ በቅርቡ ደግሞ ይሞታል። አሜን። ቤታችሁ ነፃ ይወጣል። አሜን። በሰላም ወደ ጮኮ ግቢ። አሜን። ቻው። አሜን።